ሴቶች አንዳንድ ሴቶች አረ የት ናችሁ? እዚህ ናችሁ ወይስ አልተዘጋጀሽም ነው? ከፍቼማ ቼክ አደርጋለሁ ግን ፊልተር ምን ያልተዘጋጀውን ግን ብታይን ደስ ይለኛል። 48,000 ፎሎወር አለሽ። ኮልታፋ ሴት ይዤ ፖሊስ ብጠርግኝ ሰኔናት 18 ዓመት ሳይሞላኝ ስጋ ቤት ይዞኝ ጥሬ ስጋ አልደረሽም። ማያይ ከይቅርታ ጋር እሺ ሞኒ እሺ ቻው። እሺ ቆንጆ ናት፣ በጣም ቆንጆ ናት፣ ውበት አላት ግን ህፃን ናት። ሌላ 21 ዓመት እስከ 25 ዓመት 21 ዓመት ባይዘወይ ሴትን ማብላት ሀገር ማብላት ነው። ለዛ ነው ይሄን ፕሮግራም እኔ ሐሙስ ላበላም የፈለኩት። ይሄ ፕሮግራም ሴትን ማብላት ሀገር መደገፍ ነው፣ ማብላት ነው። እሺ ሰላም አትላኪልኝ በዚህ ሰዓት በእናትሽ። እዚህ ምን ትሰራላችሁ? ሙሉ ደህና ነህ? አንዴ በቁርጥ በጥብስ በጥሬ ዛሬ የምጋብዘው እያልክ እያማለልክ ሴቶችን ጨረስክ። ኧረ ተው፣ ምን አይነት ነውር ነው የምትሰራው? ኧረ ተው፣ ከአንተ በላይ ሴቶች እባካችሁ ስሙ። እዚህ ሚዲያ ላይ ስትመጡ ልጃችሁን፣ ቤተሰባችሁን እንዲሁም ከምንም በላይ የተከበረውን እግዚአብሔርን አደባባይ ላይ ይዛችሁ ነው የምትወጡትና የምትታመኑለትን እምነታችሁን እንኳን እያሰባችሁ ኧረ ተው። ሚዲያ ላይ እንደዚህ ራሳችሁን አሳልፋችሁ አትስጡ። ሚዲያ ላይ ራሳችሁን እንደዚህ አታዋርዱ። ቤተሰብ ከእናንተ ወግ ማዕረግን ነው የሚጠብቀው። ባህላችንም ይህን ነው የሚፈቅደው። ምክንያቱም የነገውን ማንነትሽን የነገውን ተስፋሽን ነው እንደዚህ ጥለሽ ራስሽን አዋርደሽ ዝቅ አርገሽ ደስ አይልም። እባክሽ እህቴ ራስሽን ቆጥቢ። ከእንደዚህ አይነት ነውር የሆነ ተግባር ራስሽን ቆጥቢ፣ ራስሽን ጠብቂ፣ ክብርሽን ጠብቂ። ምክንያቱም እግዚአብሔር በውድ ስራው ነው የሰራሽ የፈጠረሽ። ፕሊስ ራስሽን እንደዚህ አታርክሽ። ራስሽን ቆጥቢ፣ ራስሽን ጠብቂ። ለመሰላችሁ ወንድሞችን ብትሆኑ ልጅ እንወልዳለን አይደል? ልጅ እንወልዳለን አይቀርም። የምትወለደዋ ሴት ነገም በዚህ መልኩ ስትሆን ደስተኛ ነን። እንደ ራሳችን እያንዳንዷን ነገር ወደ ራሳችን መውሰድ ወደ ራሳችን ማምጣት መልካም ነው ብዬ አስባለሁና ፕሊስ እባክሽ እህቴ ወንድሞችን ብትሆኑ ከእንደዚህ አይነት ነውር የሆነ ተግባር ራሳችንን እንጠብቅ። በተቻለን ነገር ራሳችንን እንቆጥብ። መንግስትም እባክህ ካለ እንደዚህ አይነት ሰዎችን ትንሽ ቁንጥጥ መዥለግ ማረግ ጥሩ ነው ብዬ አስባለሁና ፕሊስ መንግስት እባክህ እናስብበት። ማን ስለሆንክ ነው አንቺ ምንድነሽ አንቺ ምናምን ነሽ እያልክ እዚህ ማዘር በህይወቱ ደስተኛ ነው። ቤት በቆሎ ትበላለህ? ውጭ ጌታው ያልተገረዘ አሮጊት አያጋጥማችሁ። እንደዚህ አይነት አሮጊት አያጋጥማችሁ። እራትን በእንብላ እንጂ ነገር እንብላ መች አልኩኝ እኔ። ጉድ እኮ ነው። እኔ ስንት አይነት አህያ ሰው ነው ያለው በመድኃኒዓለም። ቤቲ ብዙ ጊዜ ትቸኩላላችሁ ቤቴዎች። አረ አንብቤዋለሁ ግን ስለምወድ ሰላም ልልህ ነው የገባሁት። ደብሯል። ማልፈልገውን ሰው አስገባው በእናታችሁ። ውጭ ያኔና ምን አገባሽ? ለምን አያገባኝም? እንዴት ብታስበን ነው እባክህ? ራስ ሰርታ አትበላ። ሙነትም ምን ይመስላል? ጌታ ሆይ ሞያ ብስኩትን የመሰለች ሴትዮ ተናገረች።